ከኢትዮጵያ ውጪ ያላችሁ እንኳን ለ2026 በሰላም አደረሳችሁ እያልኩ ዛሬ የጌታ መንፈስ በልቤ ላይ ያስቀመጠው መልእክት በላያችሁ ላይ አውጃለሁ። በዚህ አመት እንዲህ ይሆናል። እግዚአብሔር አምላክ መጽሐፍ ሲናገር እግዚአብሔር ይላል አብርሃምን ባረከው፣ አብርሃምም ይላል በብርም በወርቅም በለጠገ ይላል። በጌታ በኢየሱስ ስም በዚህ 2026 ለእናንተ በኢየሱስ ስም በነገር ሁሉ እግዚአብሔር በመንፈሳዊም በሰማያዊም በምድራዊም የሚባርክበት አመት ይሆንላችኋል። በብር በወርቅ አብርሃምን የባረከ ጌታ ያ የጥንቱ አምላክ የአብርሃም አምላክ ዛሬም አላረጀም። ተቀበሉ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ በስራ ይባርካችኋል፣ በሆድ ፍሬ ይባርካችኋል። በጌታ በኢየሱስ ክርስቶስ ስም የተያዙ የናንተ ነገሮች፣ የተያዙ የናንተ በረከቶች፣ የተያዙ የናንተ ደስታዎች በኢየሱስ ስም ይለቀቃሉ። ይሄ አመት ለናንተ በኢየሱስ ክርስቶስ ስም እግዚአብሔር የተናገረው ነገር የምትቀበሉበት ጊዜ ይሆናል። ትዝምላችሁ ከሆነ ኢየሱስ በተወለደ ጊዜ ሲሞን እየጠበቀ ነበረ። እየጠበቀ የነበረው ሲሞን ድንገት ዮሴፍና ማርያም ሕፃኑን ይዞ ወደ ቤተ መቅደስ ሲመጣ ልክ የመጀመሪያ ያገኘው ያቀፈው ሲሞን ነው። አቀፈው ይላል የተስፋ ቃሉ እግዚአብሔር ልጅ ይመጣል ይወለዳል የተባለውን ጠብቆ እንዳቀፈ በጌታ በኢየሱስ ስም እንዲላችኋለሁ እየጠበቃችሁትን የምታቅፉበት አመት ይሆናል። ያ አመት እግዚአብሔር አምላክ የተናገረላችሁ በአንድም በሌላ በነቢያት እግዚአብሔር በህልም በራእይ እግዚአብሔር በቃሉ የተናገረውን ቃል በኢየሱስ ክርስቶስ ስም የምትቀበሉበት የምትይዙበት የምትጨበጡበት አመት ይሆናል። ይሄ አመት የኔ አመት ነው ብላችሁ አውጁ። በኢየሱስ ስም ይሄ አመት የናንተ አመት ይሆናል። እንዲህ ልበላችሁ እግዚአብሔር ይላል ለእስራኤላውያን በግብፃውያን ፊት ምን ሰጣቸው ይላል? ሞገስ ሰጣቸው ይላል። ከዛ እግዚአብሔር ለእስራኤላውያን ሞገስ ከሰጣቸው በኋላ ብራቸውና ወርቃቸውን ከግብፃውያን እጅ በዘበዙላል። 430 አመት በላይ የተሰቃየው ህዝብ በሚገርም ሁኔታ እግዚአብሔር ሞገስ ሲሰጥ ብራቸውን ወርቃቸውን በዘበዙላል። ዛሬ እንዲህ እላችኋለሁ እግዚአብሔር የሚሰጠው ሞገስ በጌታ በኢየሱስ ክርስቶስ ስም በእናንተ ላይ ይመጣል። የተበዘበዛችሁ አቅማችሁ፣ ጉልበታችሁ፣ ኃይላችሁ ሰርታችሁ ያልተቀየራችሁ እናንተ በዚህ ሞገስ በኢየሱስ ስም በዚህ አመት እግዚአብሔር አምላክ በሚገርም ሁኔታ ጠላትን ትበዘብዛለህ፣ በረከቱን ትበዘብዛለህ። በኢየሱስ ስም የተያዘባችሁ ሞገስ አሁን ተለቀቀ። አሜን ብላችሁ ተቀበሉ። ሞገስ ተለቀቀ በኢየሱስ ስም። ሁለት አይነት ሞገስ እንዳለ ባለፈው ቪዲዮ ነግሬያለሁ። ዛሬ ግን የሞገስን አሰራር ሞገስ ምን እንደሚያደርግላችሁ ልንገራችሁ። ሞገስ እናንተ ሳትናገሩ ያስለቀቃል። ዛሬ በኢየሱስ ስም ሳትናገሩ ያ በረከት ተለቀቀ። ሳትናገሩ ያ በር ተከፈተ። ሳታወራ ያ በኢየሱስ ስም የምስራች ስልክ ተደወለ። አሜን ብለ ተቀበል በኢየሱስ ክርስቶስ ስም። ለምን ፈልገ ወዲህ ወዲያ ብለ ሳይሆን ይህ የእግዚአብሔር ሞገስ ያንቺን ነገር ያስለቅቃል። ይህ የእግዚአብሔር ሞገስ ያንተን በረከት ያስለቅቃል። ውሰድ በኢየሱስ ክርስቶስ ስም። ዛሬ እግዚአብሔር በሞገስ ቅባት ይቀባቸዋል። በሞገስ ቅባት እግዚአብሔር ይቀባቸዋል። ተቀባይነት ያጣችሁ ባለቃ ፊት፣ ተቀባይነት ያጣችሁ ባሰሪ ፊት ዛሬ በኢየሱስ ስም ተቀበሉ። እግዚአብሔር አምላክ በሞገሱ በሰዎች ፊት እግዚአብሔር ተቀባይነትን ይሰጣል።